ሰላም ጋይስ እንዴት ናችሁ? ይሄ እንግዲህ የምትመለከቱትን ቻናል ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ አጫጭር የሆኑ ቀልዶችን ይዘንላችሁ መጥተናል። እንግዲህ አንድ ጨዌ ነች ላጫውታችሁ። እንግዲህ የሆነ ጊዜ እንግዲህ ባልና ሚስት ነበሩ እና ልጆችም ነበራቸው። ከዛ በኋላ እንግዲህ ሚስትየው ባልየው እያመሸ ሁሌም ይመጣል ማለት ነው። ማታ ማታ ሁሌም 5 ሰዓት የሚገባው 6 ሰዓት እየጠጣ ይመጣል፣ 7 ሰዓት እየሰከረ ይመጣል። እና ሴትዮዋ እንግዲህ ይሄን ነገር ለማስቆም ብዙ ሞክራለች። እንግዲህ ባሏ ደግሞ እንግዲህ ተደጋጋሚ ነገር እያደረገባት እያስቸገራት ሲመጣ ከዛ ሴትዮዋ እንደዚህ ሰው ስታማከር ለምን ጠንቋይ ቤት አትሄጂም ብለውታል። ከዛ እሷም እንግዲህ የሰው ምክር በመስማት ወደ ጠንቋይ ቤት ሄደች ማለት ነው። ከዛ በኋላ ጠንቋዩን ሄዳ እንዲህ አለችው እንግዲህ ሰውየው እንደዚህ በጊዜ አይመጣም ምናምን ብላ ነገራት ማለት ነው። እና ሴትዮዋ ደግሞ እንግዲህ ራሷን የምትጠብቅ አይነት ሰው አይደለችም። እንግዲህ ያው እንደምታውቁት ዝርክርክ ብላ ነበር የሄደችው ማለት ነው ባብዬ ጋር። ከዛ በኋላ እሱም እንዳያት የኔ ካራማ ቆሻሻ አይወድም፣ በቀጣይ ስትመጪ ጽድትና ፏ ብለሽ ሽቶሽን ልብስሽን ቀየርሽ ነው ብሎ ይካታል ማለት ነው። እና እሷም በቀጣይኛው ቀን እንግዲህ ተመልሳ ትመጣለች ማለት ነው እዚህ ጠንቋዩ ጋር። ከዛ በኋላ እንግዲህ ተመልሳ ስትመጣ በጣም ፏ ነው አምራ ውባን የመጣችው ማለት ጠንቋዩ ራሱ በቃ እስኪሎ ድረስ ማለት ነው። ከዛ በኋላ ጠንቋዩ የሆነች መድኃኒት ሰጣትና መድኃኒቱን በወረቀት የተጻፈ ነው እና እጇ ላይ አሰራት። ይሄንን እንግዲህ እስክትሞቺ ድረስ እንኳን ለማንም እንዳያዩና ማንም እንዳይፈታ ብሎ ነገራት። ከዛ በኋላ ወደ ቤት ሂጂ የኔ ከራማ ቆሻሻ አይወድም፣ ሁለተኛ እንዳቆሽሺ አላትና ነገራት ማለት ነው። እና ሴትዮዋም ራሷን መጠበቅ ሲጀምር መለባበስና ስትል ሰውየው ቀስ በቀስ እያለ 6 ሰዓት ቢገባ 2 ሰዓት 1 ሰዓት እንደዛ እያለ በጊዜ መግባት እንግዲህ ከዛ በኋላ ሰውየው ከቤትም አለመውጣት ይጀምራል ማለት ነው። እዛው በቃ ሴትዮዋ መቀየሯን አይቶ በቃ እሱም የጠላት መጀመሪያ ዝርግርግነቷ ነው እንጂ ሌላ ነገር አልነበረም። እና ሴትዮው በጣም ተዋደዱ፣ ፍቅር በፍቅር ሆኑ እና እስኪያረጁም ድረስ ኖሩ። ከዛ በኋላ ሴትዮዋ ታመመች፣ ጊዜ በጠና ታመመች እና ልጆቹ እጅሽ ላይ ያለው ነገር ምንድነው ለምን ድርማትስ ነኪ ምናምን ብሏታል። እና በጣም ታማ ጠና። ከዛ ልጆቿ እጇ ላይ ያለውን ነገር እንግዲህ ይፈታሉ ማለት ነው። ፈቶ እንግዲህ እጇ ላይ ያለውን ነገር ሲያነቡ ጠንቋዩ ጻፈላት ማለት ነው። እና ምን እንዳለ ታውቃላችሁ? ቢወድሽ ባይወድሽ በጊዜ ቢገባ ባይገባ እኔ ምን አገባኝ ብሎ የጻፈው ከሚገርማቸው ማለት ነው። እና አንዳንድ ጊዜ ምን ለማለት ፈልጌ ነው፣ በራሳችን ጥፋት እንግዲህ ማይሆን ቦታ ሄደን ጠንቋዩ ምንም ያደረገላት ነገር የለም። እሱ አንድ የጠቀማት ነገር ራስሽን ጠብቂ ነው። ሴትዮዋ ራሷን ስላልጠበቀች እንጂ መጀመሪያውም ጠልቷት አልነበረም ማለት ነው።